ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የትግራይ ክልል ሰብአዊ መብት ተሟጋቾች ጥቁር አሸንዳ የሚል ዘመቻ ጀመሩ። በትግራይ ክልል የሚንቀሳቀሱ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ተጠቃሚዎች ጥቁር አሸንዳ የሚል የኦንላይን ዘመቻ መጀመራቸው ተገለጸ። ዘመቻው ለወይዘሪት ዘውዱ ሀፍቱ ፍትህ እንዲሰጥ የሚጠይቅ ሲሆን ሴቶች ጥቁር የአሸንዳ ባህላዊ አልባሳትን ለብሰው ፎቶግራፎችን እየለጠፉ ይገኛሉ። በአሸንዳ በዓል ወቅት ሴቶች ደማቅ ቀለማት ያላቸውን ባህላዊ አልባሳት ለብሰው መታየት የተለመደ ቢሆንም አሁን ግን ጥቁር ቀለም ያላቸውን አልባሳት በመልበስ ዘመቻውን በማከናወን ላይ ይገኛሉ። ሴቶቹ እነዚህን ፎቶዎች የሚለጥፉት ሃሽታግ ብላክ አሸንዳ በሚል ሲሆን አብዛኛዎቹም በዘውዱ ሀፍቱ ግድያ ትክክለኛ ፍትህ እንዲረጋገጥ የሚገልጹ ጽሑፎችን አስፍረዋል። ይህ ዘመቻ የተጀመረው በወጣቷ ዘውዱ ግድያ ተጠርጥረው ዕድሜ ልክ ተፈርዶባቸው የነበሩ 2 ተከሳሾች በዚህ ሳምንት በነፃ መሰናበታቸውን ተከትሎ ነው። የአዲስ አበባ ጉዳይ በሀገራዊ ምክክር ጉባኤ ላይ አለመግባባት ፈጥሯል ተባለ። የሀገራዊ ምክክር ጉባኤ ሐምሌ 30 ቀን የስራ ቡድን ምክር ሀሳቦችን በመመካከር ሲጀምር የአዲስ አበባ ህጋዊ አቋም ጉዳይ ውዝግብና የሌሎች አጀንዳዎችን ምክክር አስተጓጉሏል ተብሏል። በ7 የስራ ቡድኖች የቀረቡ ምክር ሀሳቦችን ማቅረብ ቢችልም የፌዴራል ከተሞች ጉዳይ ግን በአዲስ አበባ ዙሪያ ስምምነት ላይ መድረስ ባለመቻሉ ምክር ሀሳቡን ለሌላ ቀን አስተላልፏል። ዋናው አለመግባባት አዲስ አበባ የፌዴራል ከተማ ብቻ ትሁን እና ከተማዋ የኦሮሚያ ክልል ዋና ከተማና መቀመጫም ትሁን በሚሉት ምክር ሀሳቦች መካከል ነው። የብልጽግና ፓርቲ አባላት በዚህ ጉዳይ ለሁለት ተከፍለው ሲቆዩ የፓርቲው ከፍተኛ አመራሮች አሁን የአዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚለውን አማራጭ ተቀባይነት እንዲያገኝ ግፊት እያደረጉ መሆኑን ምንጮች ይናገራሉ። በተለይ የአማራ ክልል ተወካዮች ላይ ጫና እየተደረገባቸው እንደሆነ ተሰምቷል ሲል ዋዜማ ዘግቧል። ከምክክር አዳራሽ ውጭም ትይዩ ድርድሮች እየተካሄዱ ነው። የተለያዩ ፓርቲዎች በማንነትና አስተዳደር ጥያቄዎቻቸው ላይ ድጋፍ ለማግኘት በአዲስ አበባ ጉዳይ ላይ እንዲተባበሩ ግፊት እየተደረገባቸው ነው። በተጨማሪም የሀገራዊ ምክክር ኮሚሽን አንዳንድ ኮሚሽነሮች ከፓርቲው አቋም ጋር ተመሳሳይ የሆኑ ሀሳቦችን ተመካካሪዎች ላይ ለመጫን እንደሞከሩ ቅሬታ ቀርቧል ተብሏል። ባለሙያዎች እንደሚጠቁሙት ሁለቱን ወገኖች የሚያስማማ ሀሳብ አለመገኘቱ ችግሩን አባብሱታል። ከምክክሩ አንዱ አማራጭ ቢጸድቅም አንዱ ወገን አሸናፊ ሌላውን ተሸናፊ የሚያደርግ መሆኑ ስጋት ፈጥሯል። በዚህም ምክንያት አንዳንድ ተሳታፊዎች የአዲስ አበባን ጉዳይ ለጊዜው በማቆየት ሌሎች አጀንዳዎችን ለማጠናቀቅ ለኮሚሽኑ ሀሳብ ማቅረባቸው ምንጮች አረጋግጧል ብሏል። ምክክሩ የቀጠለ ሲሆን የአዲስ አበባ ጉዳይ የሌሎችን አጀንዳዎች አሸክሞ በማቆየቱ የምክክር ሂደቱ አጠቃላይ ስኬት ላይ ጥያቄ ፈጥሯል። በችኮላ የሚወጡ ሕጎች አለመረጋጋትን እየፈጠሩ ነው ተባለ። የፌዴራል የሕግና ፍትህ ኢንስቲትዩት ጥናት እንደሚያመለክተው በኢትዮጵያ በችኮላና በጥድፊያ የሚዘጋጁ ሕጎች የሕግ አወጣጥ ስርዓቱን አለመረጋጋት እያሳደጉ ናቸው ተብሏል። ጥናቱ እንደገለጸው አንዳንድ መመሪያዎችና ደንቦች ለሕዝብ ተወካዮች ምክር ቤት ሳይቀርቡ ይወጣሉ። በዚህም ሕጎች የሕዝብና የባለሙያዎችን አስተያየት ሳያገኙ ይጸድቃሉ። በተጨማሪም አንዳንድ አዋጆች በወጡ በሳምንት ወይም በዓመታቸው ማሻሻያ የተደረገባቸው መሆኑ ተጠቅሷል። ይህ አሰራር ባለሀብቶች የረጅም ጊዜ ውሳኔ እንዳይወስኑና ዜጎች ስለመብታቸው ግንዛቤ እንዳይኖራቸው አድርጓል። ጥናቱ የህግ አወጣጥ ስርዓትን መረጋጋትን ለማረጋገጥ የተዋሃደ ፖሊሲ፣ የፓርላማ ኮሚቴ ስርዓትን ማጠናከር፣ የህዝብ ተሳትፎን ማሳደግና ሌሎች የተሻሻሉ አሰራሮችን እንደ መፍትሄ አቅርቧል። የኢራኑ አያቶላ ሙጅተባ ኻሜኒ ቪዲዮ መውጣቱ ተገለጸ። በአሜሪካና በእስራኤል ጥምር ኃይሎች በተሰነዘረ ጥቃት ምክንያት ከባድ ጉዳት እንደደረሰባቸውና በህይወት ስለመኖራቸው አጠራጣሪ መረጃዎች ሲሰራጩ የቆዩት የኢራኑ አያቶላ ሙጅተባ ኻሜኒ በህይወት እንዳሉ የሚያሳይ ቪዲዮ ይፋ ሆኗል። ቪዲዮ የተቀረጸበት
ትክክለኛ ጊዜ ባይታወቅም አልጀዚራ እንዳጋራው አያቶላ ሙጅተባ ኻሜኒ ምንም አይነት አካላዊ ጉዳት ሳይታይባቸው ከሰዎች ጋር ተከበው ትምህርት ሲሰጡ የተሰራጨው ምስል ያሳያል። በተጨማሪም እሳቸው ከኢራኑ ፕሬዝዳንት መስዑድ ፔዜሽኪያኒ ጋር ተገናኝተው ውይይት ማድረጋቸው ተገልጿል።